ሰላም ውዶችዬ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ የሽንኩርት ለፀጉራችን ማለት ነው የሽንኩርት አሰራር ነው ማሳያችሁ። በመጀመሪያ ግን አካውንት እንትኔን ዩቲዩቤን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ እና የሚያስፈልገን 2 ቀይ ሽንኩርት ነው። የሚያቃጥለው ቢሆን አሪፍ ነው። ቀይ ሽንኩርት እኔ ያው እንደ ፀጉራችሁ ብዛትና እንትን ነው የሚያስፈልጋችሁ ማለት ነው። እንደ ፀጉራችሁ የሚበቃችሁ ያክል ማለት ነው። እኔ እንግዲህ ለፀጉር ይበቃኛል ብዬ ያሰናዳሁት 2 ራስ ሽንኩርት ነው እና እንትን ከፈጫችሁ በኋላ መፍጫ ካላችሁ ኦልሬዲ በመፍጫ መፍጨት ትችላላችሁ። ይኸው እንደዚህ አይነት 2 ራስ ማለት ነው ያዘጋጀሁት። ያው እንደዚህ ልጬ አዘጋጅቼዋለሁ ማለት ነው። ከዛን ይሄንን መፍጫ ካላችሁ በሽንኩርት መፍጫ ወይም በጁስ መፍጫ መፍጨት ትችላላችሁ። እኔ ግን በዚህ ነው የምፈቀፍቀው፣ በዚህ ነው ይሻለኛል ማለት ነው። በዚህ እንፈቀፍቀዋለን። አብራችሁ የምትቀቡት ቅባት ደግሞ ዘይቱን ካላችሁ ዘይቱን ከሌላችሁ አምላ ከሌላችሁ ዘይቱን ይቻላል ማለት ነው በሁለቱም። እና ግን ደግሞ ፀጉራችሁ ቁስል ያለባችሁ የሚያሳክካችሁ ፎረፎር ያለባችሁ ልጆች ባትጠቀሙ ሽንኩርት ቆንጆ ነው ማለት ያቃጥላል። እንትን ሊልባችሁ ሊያባብስባችሁ ስለሚችል ቆዳችሁ ንጹህ የሆነ ልጆች ብቻ ተጠቀሙት ማለት ነው። እኔ ግን በነገራችን ላይ ከፊት ራሱ አብቅሎልኛል ማለት ነው። የሽንኩርት ውሃውን ብቻውን ጠዋትም ሆነ ማታ የሆነ ሰዓት ብቻ እንዲሁ በቀን ማለት ነው የሸሸውን በግንባሬ ምናምን ስትጠቀመው አብቅሎልኛል። ሞክሩት እናንተም እና ለእኔ የጠቀመኝን ነገር ነው። እናንተም ደግሞ ለእናንተ የጠቀማችሁ ነገር ካለ ኮመንት ላይ እንትን በሉልኝ ማለት ነው፣ አስቀምጡልኝ እኔም እንድሞክረው። እና ሽንኩርት በጣም አሪፍ ነው፣ ማርያምን ለፀጉር በጣም አሪፍ ነው። እኔ በጣም ለውጥ አይችበታለሁ። በሳምንት አንዴ ነው የምጠቀመው ከአምላ ጋርና ከዘይቱን ጋር ማለት ነው። ሽንኩርቱን ልፈቅፍቀውና እመለስ። እንደዚህ ፈቅፍቀዋለሁ ማለት ነው። እንደዚህ ፈቅፍቀዋለሁ። እኔ ያው አይታችኋል፣ በእኔ በካሮት መፈቅፈቂያ ነው የፈቀፈኩት። እናንተ እንዳልኳችሁ በመፍጫ መፍጨት ትችላላችሁ፣ ችግር የለውም ማለት ነው። እና እንደዚህ እንደኔ ተፈቀፈቃችሁት በንጹህ ጨርቅም ማጥረል ትችላላችሁ። እኔ ግን በሻይ ማጥለያው ነው ማጠለው እና አያችሁ በመፍጫ ስትፈጩት ውሃ ትንሽ ጠብ ስለምታደርጉበት የሆነ ኃይሉ እንትን ሊል ይችላል። ይሄ ግን ኖርማል የሽንኩርት ውሃ ብቻ ነው። በመፈቅፈቂያ ፈቅፍቃችሁ እንደዚህ ስታጠሉ ምንም ውሃ የለውም፣ የራሱ ውሃ ነው ማለት ነው። እና እንደነገርኳችሁ ፎረፎር ያለባችሁ ልጆች አምላ እንዳትጠቀሙ። ያው ሽንኩርት በባህሪው ታውቃላችሁ ያቃጥላል፣ እንዳያቃጥላችሁ አትጠቀሙ ማለት ነው። የምትጠቀሙ ግን ከተጠቀማችሁ በኋላ ሙቀት ያለበት ቦታ ከሆነ ያላችሁት ወይንም ደግሞ ማታ ስትተኙ ምናምን ከሆነ የምትጠቀሙት 2 ሰዓት በቂ ነው። ሽንኩርት ጭንቅላታችን ላይ 2 ሰዓት ይበቃዋል። ግን ደግሞ ቀዝቃዛ ከሆነ ችግር የለውም፣ እስከ 4 ሰዓት ምናምን ቢቆይ ምንም ችግር የለውም። እና በጣም ማሳጅ አድርጉት። ማሳጅ ወሳኝ ነው። እና እንደዚህ ጭምቅ አድርጌዋለሁ ማለት ነው። በጣም ነው የሚያቃጥለው በነገራችን ላይ። በስመ አብ ገና ራሴ ላይ ሳላወጣው ገና እንዲየሰራሁት በጣም ነው እኔ ያቃጠለኝ ማለት ነው። እና ሰብስክራይብ አድርጉልኝ በፈጣሪ ቅመሞች እናንተን ነው። እና ሰብስክራይብ አድርጉልኝ። ለፀጉራችሁ ደግሞ እንደዚህ አይነት ነገር ተጠቀሙ። ገንዘብ የማታወጡበት ነገር ስለሆነ አምላው ከሌላችሁ ዘይቱን ከቤት ከመዳም ጋር ትያላችሁ ተጠቀሙ። ፀጉራችሁን በረሃ ስለሆነ ፀጉራችን ያው ከፊት የኔ ፀጉር በስማ በጣም ተጎድቶ ነበረ። ብታዩ ውሃው ይሁን
ምን እንደሆነ ችግሩ ባላውቅም ከነ ተመርጦ ነበረ። ይሄ ሆኗል። እንደነገርኳችሁ እንደ ፀጉራችሁ ብዛት ነው የምታደርጉት። ፀጉራችሁ ብዙ ከሆነ ሽንኩርቱንም በዛ ማለት ትችላላችሁ። ለፀጉራችሁ የሚበቃችሁን ልኬታውን ታውቃላችሁ። እንደዛ አድርጉ እና እዚህ ጋር ይኸው አምላን መቼም ታውቁታላችሁ። አምላ የተወሰነ አረግበታለሁ ማለት ነው። እና የተወሰነውን ደግሞ ዘይቱን ነው የማደርግበት እኔ። እናንተ እንደነገርኳችሁ ያላችሁን ችግር የለውም። ይኸው የተወሰነ ጨመርኩበት እና ይኸውላችሁ በዚህ ነው የምጠቀመው። በዚህ እቀባዋለሁ ማለት ነው። ድብልቅልቅ አድርጎ እንዲመትንትን እንዲልልኝ በዚህ ነው ደባልቄ የምጠቀመው። በዚህ ውስጥ ጨምርና ከዛን ልታጠብ ስል ተቀብቼ በደንብ ማሳጅ አድርጌ ቢያንስ ከ5 እስከ 10 ደቂቃ ምናምን ማሳጅ አደርገዋለሁ። ማሳጅ ካደረኩት በኋላ በፔስታል ከስር ፔስታል አድርጌ አስረዋለሁ። ከ3 ሰዓት ከ4 ሰዓት በኋላ እታጠባለሁ ማለት ነው። እና እንደዛ ተጠቀሙት። በጣም ቆንጆ ነው ማለት ነው። በጣም ቆንጆ ነው፣ ተጠቀሙት። እና ሰብስክራይብ አድርጉ። ሌላ የጠቀመኝን ነገር ምለቅላችኋለሁ። እናንተም የጠቀማችሁ ነገር ካለ ኮመንት ስር ጻፉልኝ፣ እኔም እንድሞክረው ማለት ነው። ሰብስክራይብ አድርጉልኝ ቅመሞቼ። እየተቀባው እንዳላሳያችሁ ትንሽ ቦታው ስለማይመች ነው እና ደግሞ ካሜራም ከጀርባዬ ስላለ ነው እና በቃ